የመፍትሄ ሰው ሁን። መግቢያ። ሰላም ውድ ተመልካቾች፣ ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ለስኬት አንድ እርምጃ ትራመዳላችሁ። ዛሬ በጣም ጠቃሚ ስለሆነ ርዕስ እነጋገራለን። የዛሬው ርዕሳችን የመፍትሄ ሰው ሁን የሚል ነው። በሕይወታችን ውስጥ ችግር የማይገጥመው ሰው የለም። በቤት፣ በሥራ፣ በትምህርት፣ በንግድ ወይም በግንኙነት ውስጥ ፈተናዎች ይኖራሉ። የሚለየ ግን ችግሩ አይደለም፣ ለችግሩ የምንሰጠው ምላሽ ነው። አንዳንድ ሰዎች ሁልጊዜ ችግርን ያያሉ፣ ሌሎች ደግሞ በእያንዳንዱ ችግር ውስጥ መፍትሄን ያገኛሉ። የትኛው ሰው መሆን ትፈልጋለህ? አንድ የመፍትሄ ሰው ማን ነው? የመፍትሄ ሰው ማለት ችግርን አይክድም፣ ነገር ግን ከዚህ እንዴት እንወጣ ብሎ የሚያስብ ሰው ነው። እሱ ከመተቸት ይልቅ ይገነባል፣ ከማማረር ይልቅ ይሰራል፣ ከማስቀረት ይልቅ ይጀምራል። ሁለት ችግርን ብቻ ማየት ለምን አደገኛ ነው? ሁልጊዜ ችግርን የሚያይ ሰው ተስፋ ይቆርጣል፣ እርምጃ አይወስድም፣ ሌሎችን ይወቅሳል፣ እድሎችን ያጣል። ችግር ላይ ብቻ ማተኮር እንደ መኪና የፊት መስታወትን ዘግቶ መንዳት ነው። 3 ሁሉም ታላላቅ ሰዎች መፍትሄ ፈላጊዎች ነበሩ። ታላላቅ እንግዶች፣ ቴክኖሎጂዎች እና ፈጠራዎች የተጀመሩት አንድን ችግር ለመፍታት ነው። የተሳካ ሰዎች የምን ችግር አለ ብሎ አይቀመጥም፣ የምን መፍትሄ ላቀርብ ብሎ ይጠይቃል። 4 እንዴት የመፍትሄ ሰው መሆን ይቻላል? አንደኛ፣ ረጋ በል። ችግር ሲመጣ አትደንግጥ። መጀመሪያ ተረጋጋ። ሁለተኛ፣ ዋናው ምክንያት ፈልግ። አንዳንድ ጊዜ የምናየው ችግር ዋናው ችግር አይሆንም። ሶስተኛ፣ አማራጮችን አስብ። አንድ መንገድ ብቻ አይኖርም፣ ሁልጊዜ ብዙ አማራጮች አሉ። አራተኛ፣ እርምጃ ውሰድ። መፍትሄ ማሰብ ብቻ አይበቃም፣ ተግባር ያስፈልጋል። አምስተኛ፣ ከስህተት ተማር። ሁሉም ሙከራ ይሳካ ዘንድ አይጠበቅም፣ ከተሳሳትክ ትምህርት ውሰድ። 5 በሥራ ቦታ የመፍትሄ ሰው መሆን። አለቃዎች የሚወዱት ችግር ብቻ የሚያመጣ ሰው አይደለም። እንዲህ በል፣ ይህ ችግር አለ፣ እኔ የማቀርበው መፍትሄ ይህ ነው። ይህ እርስዎን ዋጋ ያለው ሰው ያደርጋል። 6 በቤተሰብ ውስጥ። በቤት ውስጥ ሁልጊዜ ክርክርን ከማባባስ ይልቅ መፍትሄ ፈልግ። መስማት፣ መነጋገር፣ ይቅርታ መጠየቅ እና መተባበር ብዙ ችግሮችን ይፈታሉ። 7 በንግድ። ገንዘብ የሚገኘው የሰዎችን ችግር በመፍታት ነው። ደንበኞች የሚፈልጉት ምርት ሳይሆን መፍትሄ ነው። 8 የመፍትሄ ሰው ባህሪያት። አዎንታዊ አስተሳሰብ ሊኖራችሁ ይገባል። ትዕግስት ይኑራችሁ። ፈጠራ፣ መተባበር፣ ተጠያቂነት። ተከታታይ ትምህርት ይውሰዱ። 9 የዕለት ተዕለት ልምዶች። በየቀኑ ራስን ጠይቅ። ዛሬ የማንን ችግር ፈታው? ለቤተሰቤ፣ ለሥራዬ፣ ለጓደኞቼ ምን አዎንታዊ አስተዋጽኦ አደረጉ? ይህ ጥያቄ ሕይወትህን ይለውጣል። ጓደኞች። ዓለም ችግርን የሚያወሩ ሰዎችን አትፈልግም፣ መፍትሄ የሚያመጡ ሰዎችን ነው የምትፈልገው። የትም ብትሆኑ ራሳችሁን እንዲህ ጠይቁ፣ ከእኔ የችግር አካል ነኝ ወይስ የመፍትሄ አካል? ከዛሬ ጀምሮ ማማረርን እንቀንስ፣ መፍትሄን እናብዛ። የቤተሰባችን፣ የማኅበረሰባችንና የሀገራችን እድገት የሚጀምረው ከመፍትሄ አስተሳሰብ ነው። ስለዚህ ሁልጊዜ የመፍትሄ ሰው ሁኑ። እናመሰግናለን። ቪዲዮ ከተወዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ያጋሩ፣ ቻናሉንም ሰብስክራይብ በማድረግ ቀጣይ ጠቃሚ ይዘቶችን እንዳያመልጣችሁ ደወሉን ያብሩ።